እነሱን ፈን ኮምፕሊትሊ ይረሱታል። ባልም የራሱ ኃላፊነት ይዞ ይሄዳል፣ ሚስትም የራሷን ኃላፊነት ይዛ ትሄዳለች። በመሀል ያለው የእነሱ ኮኔክሽን እየቀረ ይሄዳል። ለዚህ ነው በአበሻ ሁለቱም ቶሎ የሚሰለቻችሁ። ጓደኝነቱ መቅረት የለበትም። ጓደኝነቱ ከቀረ ትዳሩ በቃ ለዛ ያጣል። ስለዚህ ለዛ ማጣት የለበትም። ብዙ ፍቅር ለዛ የሚያጣው ጓደኝነት ሲቀር። ስንት ዓመታችሁ ነው? 18 ወደ 19 እየሄድን ገባሽ? ያ ነው ቀላልም ነው ገባሽ? ሌላ ሰው ለመድመድ ይደክማል። ምናልባት ሆኒ ኢትዮጵያዊ ብትሆን ወይ ሀበሻ ሴት ብትሆን ወይ ኦሮሞ ሴት ትግራይ ብትሆን ግን አትችልም። ለምን እንደሆነ ታውቃለህ ወይ? እኔም ትዕቢተኛ ነኝ፣ ኃይለኛ ነኝ። ለምንድን ነው እዚችኛዋ ላይ ትዕቢት የለህም? እዚችኛዋ ላይ ለምን ትዕቢት ይኖራል? ትዕቢት የሌለውማ እንዳየሽው ነው ያሳየች ነገር፣ እምነቱ ማክበሩ ምኑ አለ ገባሽ? እነሱ በባህሪያቸው ምኑ ካለ ለምንድን ነው የምተብተው? ምን እንደሆነ ታውቃለህ? እነሱ ከኛ ለየት የሚያደርጋቸው ምን እንደሆነ ታውቃለህ? ክብር አላቸው፣ ሪስፔክት፣ አስተዳደጋቸው ዲሲፕሊን አለው። በነገራችን ላይ ሴት ልጅን እንዴት መያዝ እንደሚችሉ ወንድንም እንደዛው። እሷን ትችልበታለች። ጎበዞች ናቸው። የእኛዎቹ ጋር ትንሽ ችግሩ ምንድን ነው? ፎር ሳም ሪዝን ጓ አለ በወንዱም በሴቱ መጫጫ፣ አለመተማመን፣ የመከራከር ፖይንት የማስጣል ወንዱም ሴቱም ፖይንት ነው የሚፈልገው። ለምን እንደሆነ አይገባኝ። ምንድን ነው ፖይንቱ የሚያስፈልገው? እኔ አሁን አንቺን እኔ ትክክል ነኝ ብዬ አንቺን እንደተሳሳተ ማሳመኑ ጥቅሙ ምን ላይ ነው? እኔ አወነ ቢ ሃፒ ኢንስቴድ ኦፍ አወነ ቢ ራይት። አንዳንድ ሰው ትክክለኛ ሆኖ ደስተኛ ባይሆን ይመርጣል። አይገባኝም እሱ። እኔ በጣም የምወደው ትክክለኛነትን አይደለም ደስታዬን ነው የምመርጠው። ደስታሽን ከመረች ትክክሎን ሻሎን ሲደዝም ሪሊ ማድ እንዴ ክርስቶስ እኮ ትክክለኛ ሆኖ ሰቅለውታል፣ ወስደው አልተመቻቸው። ገባሽ? አብዛኛው ዓለም ላይ ያሉ ነቢያቶችን ካየሽ ተቀጥቅጠው ተሰቃይተው ነው ያለቁ። ትክክሉ እነሱ ነበሩ፣ ግን ተቀጥቅጠው ተጠልተው ከዚህ ምድር ላይ የሄዱት እነሱ ናቸው። እነ ጳውሎስን ዘግዝቀውላ ነው የሰቀሏቸው። እነ ዮሐንስ አንገቱን ነው የበጠሱት። እነ ሳምሶምን ቀጥቅጠው ነው የገደሏቸው። እነ ዳንኤልን አንበሳ መንጋጋ ውስጥ ነው የከተቷቸው። ኦል ትክክለኛ የሚናገሩ ወይም ደግሞ ሀቀኛ የምታያቸው ሰዎች ትክክለኛ ኢንፎርሜሽን ያላቸው ተበልተው ነው ያለቁት። እቺ ምድር ያደመቀቻቸው ውሸታሞችን የምትጋፈጭው እውነት ሲኖርሽ ብቻ ነው። ያም ደግሞ ትገፊበታለች፣ ትጠይበታለች። they know you right የምትሳደጂው እውነት ስላለች። አስመስሎ መኖርን የመሰለ ቀላል ነገር የለም፣ ግን ለአንዳንዶቹ አይሰጥም። አንቺ አሁን ላስመስል ብትሞቻት አትችም፣ አልተሰጠሽ፣ መሰጠት አለ። ለዚህ ነው ብዙ ሰው ጋር የምትጋጨው። ገባሽ? መሰጠት አለበት። ደግሞ አንዳንዳሉ ቀፍለው ምንም ሳያደርጉ ቀፍል አድርገው የሚኖሩ በደንብ አለ። ያለ ምንም ማሰብ ከማንም ጋር መጋጨት አይፈልጉም። ስህተት መሆኑን እያወቁ ምን መሆኑን የነሱ ከጥቅማቸው ጋር እያያያዙ የሚሄዱ ብዙ ሰዎች። ስለዚህ ነው። ግን እኔ ምንድነው እየበሰልኩ ሲሄድ ነገሮችን ብዙ እየተውኩ መጣ። በፊት ጓ ነበርኩ፣ አንቺም እኔም እንደምታውቂው። በተለይ እኔ ይለያል እየተውኩት ፎዋት አልኩኝ። ሳስበው ለማን ብዬ ያሁላ መዳረግ ፎሁ ሞድ እያስኩ መኖር እየጫን ሀገር ላይ ነው የምትለን። ሀገር ላይ በሀገር ጉዳይ ላይ ነው፣ በሀገርም ጉዳይ ሆነ በሌላውም ጉዳይ ላይ ምን አገብቶኝ ለማን ብዬ ነው የምቃጠለው? ለማን ብዬ ነው ቮይስ መሆኑ? ፎዋ ነው። በተወሰነ መልኩ የሴቶች ነገር ያሳዝነኛል። ኢትዮጵያ ላይ ሴት ልጅ ምንም አይነት መብት የላትም። እሱ ያደማኛል። ትልቁ ዓላማዬ እኔ ለህፃናትና ሴት ላይ ትክክለኛ ፍርድ መሰጠት ሲጀመር ኢትዮጵያ ደስታዬን አልችልም። ስለ ፖለቲካው ተገልብጦ ይለቅ አይመለከተኝ። ሴት ልጅና ህፃናት መደፈር
በጣም ኢትዮጵያ ላይ መቆም ያለበት በቃ ይሄ ነገር ቢቀየርልኝ ፖለቲካውን አልኩሽ ማንም ይምረው አይመለከትም። በነገራችን ላይ ዮኒ ስለ ሴት ልጅ መደፈርና መገደል ስትል እኔ ባለሁበት ሀገር ላይ አሁን ትላንትና ወዲያ ነው አንዱ ነው ለ16 ዓመት ልጅና ሚስቱን ገደለ እና አሁን ራሱንም አጠፋ። ዋው በየጊዜው በሌላም ቦታ ላይ አለ እንደዚህ አይነት ደባቸው ነገሮች ማለት ነው። እና በተለይ በባልና በሚስት ያሉትን ነገሮች መፍትሄ የማታገኝላቸው በብዛት መፍትሄ አይገኝበት። ምክንያቱም ብዙ እንትን ያሉ ናቸው፣ ብዙ የታሹ ናቸው ቤት ውስጥ ምናምን፣ ግን ባለቤቶቹ ናቸው የሚያውቁት እንደዚህ አይነት ነገር እና ሴቶቹን ለሴቶቹ መታገል ሳይሆን መምከር ነው ያለብን። እኔ አሁን ባንት እንትን ባልልም ከድሮ ጀምሮ ተሰማኝ እንደሆነ ለሴቶች በጣም ብዙ ነገር ትነግራቸዋለህ እና ግን የኛ ልጆች ብቻ ሳይሆኑ በአጠቃላይ ፍቅር የሚባለው ነገር ያው ይሸፍናል። የእሱ ላይ ነው ጥንቃቄ። ምንድነው አሁን ለእኔ ፔጆች የምነግራቸው ብዙ ጊዜ ለሴቶቹ መጀመሪያ ጓደኛውን ወቂ፣ ከማን ጋር ነው የሚውለው? ትክክለኛ መገለጫው የእሱ ውሎ የእሱ ጓደኞች ናቸው። የአንድ ወንድ የአንድ ሴትም መገለጫዋ የምትውላቸው ሰዎች ውሏ ከማን ጋር ነው የምትውለው? ከማን ጋር ነው ፈታ የምትለው? ውሏ የምታደርገው ምንድን ነው ብሎ የማይጠይቅ ሰው ይጎዳል። በኃይለኛ ወንዱም ይጎዳል፣ ሴቷም ትጎዳለች። አበሻ ይሄ ነው ችግር። ያንን ሰው ብቻ የሚለውን ይሰማና ከማን ጋር ነው የሚውለው ምንድን ነው የሚያደርገው ላይ ይረሷል። ምክንያቱም አብዛኛው ወንዶች የመጀመሪያው ምርጫ ቅስቀሳችን ከማንም አይችልንም። ምርጫ ቅስቀሳ እንደ ወንድ ልጅ የሚያክለው የለም። በቃ መንፈስ ነው የምንሆነው፣ ቅዱሳን ነው የምንሆነው። we are amazing. The first 3 months we are amazing. ማንም አያክልም። ደን ከዳቦ ቤት በኋላ ነው ነገሮች የሚቀየሩት። ከዳቦ ቤት በኋላ ነገሮች እውነተኛ ከለሩ እየመጣ ይሄዳል። ገባሽ? በአንድ ስልክ ገና ሳትደውይ 90 ጊዜ የሚደውለው ስልኩን ሁላ መርሳት ይጀምራል። አንቺ ቢዚ ነኝ እኮ። ስለዚህ ያ ነገር ምን ያስረግጅ? በእውነት ነው የምልሽ፣ አሪፍ ውሳኔ ነው። ተሸውደናል። በእውነት እውነቴን ነው ማለት ኢትዮጵያዊነት። ምክንያቱም የምትፈቅሪው ነገር አይደለም። ሰው ለመሆን ያለብህ በቃ ሰው መሆን አለብህ። ገባህ? ለካ ዘር ውስጥም ገባ ሃይማኖት ውስጥም ገባ የሰውየው አይዲያ ነው እንጂ ዘርማ ከሆነን እኮ አንድ አይነት ደዳ ኦሮሞ ኮሮሞ ነን። ምን ያገዳድልሃል? በቃ የሚገልህ አላማና ሀሳብ ነው። ስለዚህ ልክ ያለው በቃ ይዘህ ዘርን ወሰራው ከፈለግ። እውነቴን ነው የምልሽ። አሁን በዛ በእንትንሽ በሀሳብሽ ኢትዮጵያ ብትኖሪ አንቺን ሊያጠፋሽ የሚችለው የራስሽ ብሔር እንጂ ሌላ አይደለም። ማን ኢትዮጵያ ምን ኦሮሞ ምን ኮሪን ከማጥፋት ወደ ኋላ አለ። ያንን ነው የምልሽ። ለምን ኦሮሞ ሆኜ እየሰደቡኝ ነው፣ ኦሮሞ ሆኜ እየገደሉኝ ነው። የሀሳብ ልዩነት የለ፣ የቅናት ቅናት በቃ ምን እንግዲህ ከነሱ የተለየ ሀሳብ ምን ኖሮኝ ነው ለነሱ ከመጮ እኔ እንዲያውም የሆነ ፓርቲ ውስጥ ይሄ መድረክ ማንም የማንም ማውራት ቤተሰብን ካልነካ ባልብልግና ካልነካ ያመጣ ነው ባህር። እኔ እኮ አንተ ራስህ ስትመለከት ቆይ ቅርብ ነገር የሚያስቅ ነገር ካልሆነ እንጂ እኔ ትላልቆቹን ነው የምመለከተው። ኒውስ፣ ዜና፣ ፖለቲክስ፣ ስፖርት ምናምን ትልልቅ ነገር ታዋቂ ሰዎችን ካልሆነ ይሄውልስከናቱ ትላምጣለሽ። የቅናት መንፈስ ይወጣው እነ ሰባሪዎችን ጥሯቸው እስኪ አንዴ ይምጡና ይስበሩ እስኪ ዛሬ ይምጡና ሊሰበር ነው አይደል የሚሉት የዛሬ ሊሰበር አይደል የሚሉት የጀርመን እብድ እኮ ነው።